ሰላም አለይኩም ወራህመቱላህ። ዚነት ነኝ ወልቂጤዋ። እንዴት ናችሁልኝ? ዛሬ ደግሞ ከጓደኛዬ ጋር ቪዲዮ ኮል እያወራሁኝ ዱቄት ታሻለች። ምን ሆነሽ ነው ዱቄት ምታሽ? ምን ልታደርጊ ነው እላታለሁ። ጨጨብሳ ልሰራ ነው አለችኝ። ከዛ እኔ እንዴት ያስችለኝ ሰርቼ አላውቅም። የመጀመሪያ ነው ጨጨብሳ ስሰራ። ከዛ ቪዲዮዋን አጥፍቼ አንቺም ስሪ እኔም ስሪ፣ እኔም ሰራለሁ አንቺም ስሪ ተባባልን። ወደ ጨጨብሳ ሄድኩኝ። ሁሉ ነገር ቤት ስላለ ወላሂ እንደው አንዳንዴ እኮ ለብር በእግር አይደለም እንደው በጉልበት እንሂድ። እውነት በጉልበት ብኬድ ብር ለስራ ይሰራ። ቀን ማታ ተሰርቶ ብር ይኖር ካለ ምን አለ። በቃ ሳስበው ዱቄት አለኝ፣ ሳስበው ሁሉ ነገር አለኝ። ከዛም በኋላ ዱቄቴን አምጥቼ ቪዲዮን ዘጋሁኝ። ቶሎ ስሪ አንቺም እኔም ቶሎ እሰራለሁ ብዬ ወደ ስራው ገባን። እንትኑ ጨጨብሳ ዱቄት ውስጥ ያደረግኩት ነገር ልንገራችሁ። ደግሞ ሳልነግራችሁ ማላልፍ ነገር ሀገራችሁ ላይ ቂጣ ስንዴና በቆሎ የተቀላቀለ ልክ የሱ ጣዕም በቃ ልክ እሱን ከፈለጋችሁ የለም ሹፋን ጨምሩበት ዱቄቱ ላይ። ይሄ ፉርኖ ዱቄት ትንሽ ይሳባል። ስለሚሳብ ወዲያውኑ ያስጠላል። ብዙ መብላትም አንችልም። የሀገራችን ቂጣም አይልም። ግን ሹፋን ከጨመራችሁበት በቃ ስንዴና በቆሎ ተቀላቅሎ ድንብላል ጨምረን ምናምን ነገር የምንሰራው ነገር የለ እንደዛ ነው የሚሆነው። በቃ ይሄ አይሳብ ትክክት ነው ያለው። አያችሁት? ቂጣው አያችሁት? ከዛም በኋላ ደግሞ አያርም። እንትኑን ቀንሼ እሳቱን ቀንሼ እንትን አድርጌዋለሁ። አቆየሁት። ኦልሬዲ በስሏል። ሲጀመር እንደዛው ራሱ ሲጣፍጥ እንደዛው በጣም ነው የሚጣፍጠው። ከዛ ጨጨብሳ ለመጀመሪያ ጊዜ ሲሰራ ነው። ከዛ ስኳር ትንሽ ጨመርኩበት ዱቄቱ ላይ ማለት ነው። ጨው ጨመርኩበት። የድንብላል ፓውደር እንደምወድ ታውቃላችሁ። እኔ ፈጭቼ ነው ማስቀምጠው። ሄል ፓውደር ጨመርኩበት። ዘይት ጨመርኩበት። ከዛ በደንብ አድርጌ አሸሁኝና ጋገርኩት ለምሳሌ። ከዛ ሽንኩርት ወረድ አደረግኩኝ። ነጭ ሽንኩርት እኔ ፈጭቼ ፍሪዘር ነው ወይም በረዶ ቤት ነው የማስቀምጠው። ጨመርኩበት። ነጭ ሽንኩርት በማንኛውም አይነት ነገር ይመቸኛል በጣም። በጎን ደግሞ ለሰዎች ወራት እየሰራሁላቸው ነው። በርበሬ እዚህ ጋር ሽሮ ነው የሚመስለው፣ ግን ቀይ ነው፣ በጣም ቀይ ነው። ካሜራዬ ነው እንጂ ቀይ ነው። በርበሬው የሀገር በርበሬ ነው። ሽታው ዋው ነው በጣም ነው። ጨጨብሳችን ከዛ ያመለጠኝ ነገር ቢኖር አረብ ሀገር ሲኖር ለካ ጨጨብሳ ብሎኛል። ይቅር ይበለኝ ጨጨብሳ ሳልበላ እስካሁን ድረስ አልኩኝ። ከዛ ትንሽዬ ውሃ ጠብ አደረኩበት። ከዛ ተንተከተከ። በረድ ሲልልኝ የተፈተፍኩት ቂጣዬን ጨመርኩበት። ሀቂቃ በጣም ነው የሚጣፍጠው። እውነት ጨጨብሳ ሳልበላ ያለፈኝ ጊዜ ቆጨኝ። ይቅር ይበለኛል። ቪዲዮ ላይ ነው እንጂ ነጭ ቀይ ነው። በቃ ይሄ ነው መልኩ፣ ልክ ይሄ ነው። ይሄ በቢዩቲ ካሜራ አይደለም ያነሳሁት። ከዛ ቆንጆ እንድሆን ፊልተር ድብና አድርጌ ፊቴ ላይ አሰርኩኝና ቪዲዮ ቀረስኩኝ እላችኋለሁ። ላይ በጣም ነው የሚጣፍጠው። ቀይ ሻይ አፈላው። ጓደኛዬ ቪዲዮ መግባት አትፈልግም። እሷ ከሊጋ እየበላች ነው። ከዛ ዋው